አመሰግናለሁ። እንግዲህ አሁን አንተ ቀደም ሲል ተቃውሞ ያደረስክ የተነዘርክበት የኦሮሞ ነጻነት ግንባር የኦሮሞ ነጻነት ግንባር ሁኔታዎችን አቋሙን እንዲለውጥ ያደረጉት አሁን አንተ መጨረሻ ላይ የጠቀስካቸው የተቃዋሚ የፖለቲካ ድርጅቶች እንደ ግንቦት ሰባት ናቸው። በተለይ ግንቦት ሰባት እነሱ ባደረጉት ሌት ተቀን ባደረጉት ጥረት እና ያ እስከሆነ ድረስ እንዴት ነው ጀነራል ከማል ገልቹ በግልጽ የሰጠው አስተያየት የተለየ ያ እስከሆነ ድረስ ለምን ጥርጣሬ አደረብ? ምንድነው ጥርጣሬ? ምንድነው? እሱን በግልጽ አስቀምጠው ወገኖች አይ በግልጽ ማወቅማ ይገባናል። እዚህ ላይ በግልጽ አትፈልጉም? በግልጽ ማወቅ በግልጽ አቋሙን ማወቅማ ያስፈልገናል። መሪውን ካደነቀ የመሪውን ቆራጥነት ከነገረ ለምን ሊሰሩ ያሰቡትን እንቅስቃሴ ሊቃወም በቃ እነሱ ወደዚህ እንዲመጡ ከፍተኛ ጥረትና እንቅስቃሴ ያደረገውን ግንቦት ሰባትን እያደነቀ ከሆነ ምንድነው ተስፋዬ ጋዜጠኛ ተስፋዬ ያለው ችግር? ኦነግ በዚህ መልኩ አቋሙን በመለወጡ ምንድነው ያለው ችግር? ይሄ ነው የኔ ጥያቄ። ምንድነው ያለ ችግር? ጥርጣሬ ውስጥ ነው ጥርጣሬ ያለኝ እና ያልሆኑ ምክንያቶች በዛን እኔ ያቀረብካቸው ምክንያቶች ይቅርታ ይደረግልኝና በቂ አይደሉም። ምንድነው ችግሩ? ነው ለምን በግልጽ በአደባባይ አትነግረንም? እቺን ንገረንና ወደ ሌላ አስታችን እንሄዳለን። ማዝ ነው ግን ከዶክተር ፍስሐ እሸቱ ጋር ልታመሳክር በመሞከር እጅግ በጣም አዝኛለሁ። አመሰግናለሁ። ሙያዬ አሁን አንቺ ያልሽውን ካንቺ ነው የምሰማው። እኔ እስካሁን የነ ከማል ገልቹን ቡድን ግሩፕ ሐሳብ ያስለወጠው ግንቦት ሰባት እንደሆነ አላውቅም። እስከዚች ደቂቃ እኔ አላውቅም። የማውቀው ምንድነው ውስጣቸው የነበረ መሆኑን ነው። ግንቦት ሰባት ከመመስረቱ በፊት ጀምሮ እንዲህ አይነት ሐሳብ እንደነበረ ነው ማለት ነው። ሰባት ካስለወጣቸውማ እነኚህ ሰዎች የራሳቸው አቋም የላቸውም እያልሽኝ